ኮምፓኒ ብሎ ብቻ ነው እሺ የምትይኝ ከዛሬ ቀን ጀምሮ ምንድነው? እሺ አይ የምትይኝ ከሆነ ለጋሽ ምን ነገር ብቻ ከዛ አባትሽ ነገር ሲታመምብሽ ያኔ ደግሞ ይገባሻል ማለት ነው። ከአባትሽና ካሜል ትመርጫለሽ ማለት ነው። ገባሽ አይደለ? ስለዚህ ካሜል ያለሽን ጉዳይ አቋርጪ በቃ። ለምን አንቺ ሽማቲ አቋርጪ በቃ። ካሜል እና ይኸውልሽ ልጅስ አዳምጪ። ልጅስ ሶልድ እኔ ከነ ልጅሽ ባለፈ ነገርሻለሁ እኮ አይደለ? ባባል በማስወረዱ ነገር አንደኛ ነገር የአሜር እናት አታስወርጅ ችግር የለውም። የአሜር እናት ግን አብራችሁን ሰው አፈልግም በቃ አይደለ? ወዲያ ነገር ደግሞ ጋሼ ስለ ልጁ ምንም የሚያውቀው ነገር የለም። ስለ ልጁ ደግሞ እኔ ያን ነገር ከነገርኳቸው ታሟል እንግዲህ ደም ግፊት አለባቸው። በእግዚአብሔር በቃ እሺ፣ በማርያም ምን እንደምን እንደለምኝ አይደለም እንደለምኝ ነው የጠራሁሽ እኔ በቃ አቋርጪ ያልቃ ታስጨነቃት እሷን በቃ እኮ ለምን ታስብላ እኮ ለምን ታስጨነቃታለህ አንተ በቃ ኦሊያድ እስኪ ዝም በል አይደለም ለምን ታስጨነቃታለህ ለምን ታስብላ እኮ ታዲያ አንተ ለምን አያገባህም እኮ ኦሊ አያገባህም በእኛ በመሀል ላስጨንቃትም አላስጨንቃትም ሚስቴክ ሆነች። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ብቻዬን የመጣሁት በጣም በተናደደ መንፈስ ነው የመጣሁት። እግዚአብሔርን ገብርኤል ነው የምላችሁና ምክንያት የታደረጉበት ምክንያት ቤቲ እንግዲህ አባቷ ለአሜር አስታውቀዋለች። ደስ ብሎኛል፣ ስለተዋወቁ ደስ ብሎኛል። ነገር ግን በዚህ ደስታ መሀል ትልቅ ሀዘን አለ። ምክንያቱም ጋሼ ብዙ ያላወቁት ነገር አለ፣ ብዙ ያላወቁት ሚስጥር አለ፣ ብዙ ያላወቁት ቅኔ አለ እና ቤቲ ጀስት ያየችው አሚርና አባቷ ተዋውቀው አሪፍ ጊዜ እንደሚያሳልፉ ነው ያወቀችው። ነገር ግን የእግዚአብሔር ምስክሬ ነው የምላችሁ በመጥፎ ነገር ሳይሆን በጥሩ ነገር ማየት ያለባችሁ ነገር አባቷ ታማሚ ናቸው፣ ያማቸዋል፣ ደም ግፊት አለባቸው እና ይህንን ታሪክ ደግሞ እውነቱን ከሰሙ ከአሚር ጋር ያላቸውን ግንኙነት ካወቁ ቤቲም ደግሞ እንዳረገዘች ውስጧ ልጅ እንዳለ ካወቁ በጣም ይታመማሉ፣ ሌላ ነገር ደግሞ ይጋለጣሉ። ስለዚህ ያን በማሰብ ዛሬ አባቷን ጠርቻዋለሁ እና ያለው ነገር አወራችኋለሁ ብያለሁ ጋሽን። ምክንያቱም አንደኛ የዩቲዩብ ቤተሰቦች ሁላችሁ ማወቅ ያለባችሁ ነገር ምንድን ነው፣ እዚህ ጋር አሚርና ቤቲ አብረው ሊሄዱ የማይችሉ ልጆች ናቸው። ምክንያቱም አንደኛ እምነት የሚባል ነገር አለ፣ እግዚአብሔርን ምላችሁ ገብርኤልን እምነት የሚባል ነገር አለ። ሁለተኛ ነገር ደግሞ የአሚር እናት አትፈልግም ጉዳዩን። ሶስተኛ ነገር ደግሞ ጋሼ ይህን እውነት ከሰሙ ይታመማሉ። ገባችሁ አይደለ? ስለዚህ ከዛ አንጻር እውነቱን ለማወቅ ዛሬ እንግዲህ ጋሼን ጠርቻቸዋለሁ። ጋሼን ጠርቻቸው አውርቻቸው ደግሞ ቤቲም ደም ጠርቻታቸዋለሁ። ስለዚህ ቤቲም አለች ጋሼም አሉ። ስለዚህ ያለውን ነገር ደግሞ እስቲ እኔ የሚፈጠረው ነገር እኔ እንጃ ኃላፊነቱን አልወስድም። ምክንያቱም ለምን መሰላችሁ በኋላ ይሄ ጉዳይ እየከረረ በመጣ ቁጥር ጋሼ ይታመማሉ ማለት ነው። ስለዚህ አሁን ጋሼን እየጠበኳቸው ነው። ጋሼ ይምጡና ጋሼን አውራቸዋለሁ ማለት ነው። ምክንያቱም ጋሼ ታማሚ ናቸው። ጋሼ አሚርና ቤቲን ያዩት እንደ ኖርማል እንደ ጓደኛ ነው ያዩት። እግዚአብሔር ነው ናቸው ገብርኤልን በቃ ኖርማል እንደ ጓደኛ ነው ያዩት። ይሄ ነገር ግን በከረረ ቁጥር ደግሞ ጋሼ ይታመማሉ እና እስቲ አሁን ጋሼን እየጠበኳቸው ነው። ጋሼ ይምጡና ያለው ነገር ሙሉ ባልነገራቸውም ራሱ ጀስት ከቤቲን ስለጠራዋት ያለውን ነገር እንግዲህ ቀስ በቀስ እንዲያውቁ እናደርጋለን። ከቱም እውነት ትቆያለች እንጂ እንትናትንም ገባችሁ ቤተሰቦች። ስለዚህ ከዛ ነው ጋሼ የጠበቅኳቸው ነው መጥተዋል። እንደውም ጋሼ አሁን ጋሼን አውራቸዋለሁ። በተረጋጋ መንፈስ ነው ማውራቸው፣ ስለሚያማቸው በተረጋጋ መንፈስ ነው የሚያወራቸው። መጥተዋል ጋሼ። የኔ አባት ሲያሳዝን ጋሼ እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን ደህና ኖት ጋሼ? ሁሉ ሰላም፣ ሁሉ መልካም አለን። ዛሬ እንግዲህ ያው ብቻዬን ነው ያለሁት። ያው እርሶን ለማግኘትም ስለፈለግኩ ነው። አንደኛም ነገር ያው በቤቲም ጉዳይ ቤቲ ልጆት አለምንም አልሆነችም። ቤቲ ልጆት ምንም አትሆንም። እኛ እያለንላት ምን ትሆናለች? የመጀመሪያ ልጆች ነበር እንትና ቤቲ። ደስ ይላል። ጸባይዋ ሁሉ ነገሯ ደስ ይላል። ቤቲ ምን ሆነች? ደህና ነች ቤቲ። እርሱን የጠራሁት እንግዲህ ዛሬ እስቲ ቤተሰቦችን ለማስተዋወቅ የዩቲዩብ ፋሚሊዎቻችን እንዲያውቁ እንጂ ቤቲማ ምን ትሆናለች? ጋሼ ቆንጆ ነው። በቃ ሀሳቤ ቆንጆ ነው። ሀሳቤ በጣም አሪፍ ነው። እሷንም ጠርቻታለሁ፣ እሷም ትመጣለች። አሁን ቤቲም ትመጣለች። ያለውን ነገር እስቲ እዚሁ እናወራለን። እርሶም ጠፍተው ነበር፣ አግኝተውነት አናውቅም። ስራ ነው በቃ ተሻሉት። ግን የገጠር ስራው በጣም ይከብዳል። ያው ስራ ሲያልቅ ደግሞ ብቅ ማለት ነው ወደ ከተማ። ተሻሎት ግን ጋሼ? ደህና ነኝ። ተሻሎት? ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ከልጆት ግን ምን ይጠብቃሉ ከቤቲ? ትምህርቷን ጨርሳ ትልቅ ደረጃ እንድትደርስ ለወደፊቱም ደግሞ ትልቅ ሁኔታ ላይ እንድትደርስ እፈልጋለሁ። ለምን ልጄ ነችና ያስተማርኩት እዚህ አሳድጌ ለዚህ አድርሻለሁ።
አሁን ትምህርቷን ከጨረሰች በኋላ አስመርቄ የእሷን ወግ ማድረግ አይቺ ትልቅ ደረጃ እስከሚደርስልኝ ድረስ እሱን ነው የሚፈልጓል ከቤቲ ማለት ነው። አዎ እሷም ደግሞ ጠንካራ ሆና መማር አለባት። እንጃ ጓደኛ ታውቃታለህ ይመስለኛል። ስለዚህ በጣም ጠንካራ መሆን አለባት። አንተም እርዳት። እኔ ከጎኗ ነኝ። አስብላታለሁ። እኔ ከጎኗ ነኝ። ምንም እሱ አያሳስብም። አሁን ትምጣና ቤቲ እንግዲህ ያለውን ነገር በደንብ እናወራታለን። እኔ ከጎኗ ነኝ። ምንም ነገር ቢፈጠር፣ ክፉ ነገር ቢፈጠር እግዚአብሔር ይመስገን ያው በጣም ወዳ ጓደኛዬ ነች። ጥሩ ልጅ ነች። ልቧ ጥሩ ነው። ቅን ነች። እንደ ሴቶች አይደለችም። በቃ ደርበብ ያለች ሴት ነች። አስተዋይ ነች። ታስባለች እና ከዛ እኛም በደንብ አሳድገናል። በደንብ አድርገን ተንከባክበን ቀጥተን ነው አሳደግነው። ጌቲን ብዙ ታውቃለህ ባህላችን ነው እና በባህላችን መሰረት ልጅ ማሳደግ በጣም ትልቅ ደረጃ እንዲደርሱ ኮትኩተን አሳድገናል። በጣም አንተም አይተሃል ይመስለኛል። ስነስርዓት ያላቸው ከስር ነው። ከስር መሰረቱ ስነስርዓት አስተምረናል። ያው እንግዲህ እየመጣች ነው። አሁን እስቲ ተነፋፍቃችኋል ብዬ አስባለሁ። ተገናኝታችኋል አይደለ? ሰሞኑን ተገናኝተናል። እንግዲህ ቻት ቤቲ ኖር ደህና ነሽ ወይ? እንደምን ደህና ነሽ? ደህና ነሽ? ደህና ነሽ? ዳንሻ አለሽ? ደህና ነሽ? ሰላም አባትሽን አገኘሁት። እንግዲህ እንዴት ተገናኛችሁ? ያው ደወልኩላቸው። ያው አንደኛ ነገር ደግሞ ስታንቺን ማወቅ ስላለባቸው ለዛ ነው። ስለኔማ ያውቃል እኮ አባቴ። ያው ትምህርት ላይ ጎበዝ ነሽ እያሉ ስለሆነ ከዛ አንጻር ነው። በጣም ትምህርትሽ ላይ እየበረታሽ ነው። ከዛ አንጻር እያሉ ስለሆነ አሪፍ ነው። በርቺ፣ በጣም በርቺ። ሌላ ነገርም እየበረታሽ ስለሆነ ትበርታ እያሉ ነው ጋሼ። አዎ መበርታት አለብሽ ጋሼ። በጣም ቸኩሎ ነው የጠሯቸው። ይዘው እግዚአብሔር አለብሽ፣ ትልቅ ደረጃ መድረስ አለብሽ። ይሄ ነው ሰማሽ አይደል? እንዴት ተዋወቃችሁ? እንዴት አንተዋወቀው? ከዚህ በፊት ጋሼ ታክዘዋል። አይሻ ያስባሉ። አንቺ ትምህርት ላይ ብቻ በርቻ። አንቺ እንግዲህ ጓደኛ እንግዲህ አብረን ተማርን እያለ ነው። እውነት ነው። ልክ ነው። በጣም ጎበኝ ትምህርት በጣም ትማሩ። ቆንጆ ደረጃ ነው ደርሲው። እንግዲህ በርቺ። እሳቸውም ቸኩሎ ነው ያመጣዋቸው እና በርቺ። እሺ ጋሼ እናመሰግናለን ጋሼ። የኔ አባት አላላ ክብርልኝ። ትልቅ ደረጃ ድረስ እግዚአብሔር አክብርልኝ። እሺ ጋሼ። እሺ አንተ ኪ ታውቀው ነው አባቴ። ያማንዲ እጄን አታጥብቀኝ፣ ልቀቀኝ። የዋሸሹ ነገር ምንድን ነው? ልቀቀኝ። እጄን እየሰማህ አያገባህም። ያማል እንዴ? ኬት አገኘው? ሲጀምር ኬት አገኘው? ሻቱ ጪ እጫዋለሁ። ልቀቀኝ። ወይኔ ልቀቀኝ። እንዴ ምንድን ነው? ምን አንደኛ ያማቸው አይደለ እንዴ? ከአሜሪካ የተፈጠሩ ለምን ማለት ናቸው? እሺ አንተ ያማል አባቴ ስንት ስራ እያለበት እዚህ ስራ ታስፈተዋለህ? ማወቅ አለባቸው። በሽተኛ ነህ እንደ አንተ ራሱ። እውነቱን እኮ ማወቅ አለባቸው። ቤቲ ነካሽ። የምን እውነት ነው የሚያውቁት? ምን አገባ አንተ በእኔ ህይወት? ምን አገባ? እጨነቅልሻለሁ። አያገባህም። ወለዳ አያገባህም። በእኔ ህይወት ምንም ያገባ ነገር የለም እኮ። አስብልሻለሁ፣ እጨነቅልሻለሁ። ቤቲ እንደሚያሞየው እኮ አንተ ነገርከዋ። አነገርኳቸው። ታክዟል አባቴ። አንድ ነገር ንገርሽ፣ እንድነግራቸው የምትፈልጊ ከሆነ ከአሁን በኋላ መስማት ካልሆነ እነግራቸዋለሁ። ያመዋል። ቢያማቸውም እነግራቸዋለሁ። ይሄ ሁሉ ነገር ዋሽተሻቸው ታዲያ ለምን ማናገረው? ለምን የምትናገር? አንቺ ደም ግፊት አለባቸው አይደለ እንዴ? አንቺ አባትሽን በትክክል የምትወጂው ከሆነ የአሚርና ስለ ልጁ እናገራለሁ። እኔ ምስል አዳምጪ። አንድ ነገር የዋሹን ነገር እመኝ። ዋሽተሻ አይደለ? በቃ እመኝ። ለምን አታምኚኝ? በቃ እመኛ። ጋሼ ደግሞ ማወቅ አለባቸው እኮና እኔ አባቴ ጋሼ እንዳልነገር የምትፈልጊ ከሆነ እኔ የምለውን ብቻ ትያለሽ። አለቀ። ከአሁን በኋላ እሺ ምን ትኛለሽ? እሺ እልሃለሁ። አንደኛ ነገር ከአሚር ጋር ያለሽን ግንኙነት አቋርጪ። አብራችሁ የምትሄዱ አይደላችሁ። ወለድ እሱ አንተን አይመለከትህም። አይመለከተኝም። አይመለከተኝም እኮ ለጋሽ ነው። እሺ ደውዬ መንገር ብቻ ነው የሚጠበቅ። ወይኔ ቤት ገባሻ? ደውዬ መናገር ብቻ ነው የሚጠበቅ። እሺ በቃ እኔ የምለውን ብቻ ነው እሺ እልሃለሁ። ገባሻ? ሲቀጥልም ደግሞ ጋሼ ታማሚ ናቸው። አንቺ ለአባትሽ ነው የማታስቢው። ሲጀመር አስባለሁ። ቆም ብለሽ አስቢ እንጂ ብታስቢ ነው እንዴ ታዲያ ማትነግራችሁ እውነቱን
ጭራሽ መተሽ አስተዋውሻችሁ ከአሚር ጋር እንደ ቤተሰብ ምናምን ጎበዝ። አሪፍ እኮ። ቆይ ምንድን ነው እቅድህ? አሚርን መለየት ነው እቅድህ? ንገረኝ እስኪ፣ እውነቱን ንገረኝ። ወላሂ ችግር የለውም እኮ አስብልሻለሁ። እግዚአብሔር በጣም ገብርኤል፣ እኔ እንዴት እንገርሽ፣ በጣም አስብልሽ፣ እጨነቅልሻለሁ። አንቺ ብዙ ማታውቂ ነገር አለ እኮ ስለማስብልሻለሁ እንዴ ቤት ኦሊያድ ታስብልኛለህ። እኔ የምወደው ወንድሜ ነህ ኦሊያድ፣ በማርያም በቃ በምትወደው ገብርኤል በቃ እሺ፣ በእናት አነገ ነገር ከአሁን በኋላ እኔ የምለውን ብቻ ነው እሺ የምትይኝ። በቃ አለቀ። ከአሁን በኋላ እኔ የምለውን ብቻ ነው እሺ የምትይኝ ከዛሬ ቀን ጀምሮ። ምንድነው እሺ? አይ የምትይኝ ከሆነ ነጋሽ ምን ነገር ብቻ ነው። ከዛ አባትሽ ነገር ሲታመምብሽ ያኔ ደግሞ ይገባሻል ማለት ነው። ከአባትሽና ካሚል ትመርጫለሽ ማለት ነው። ገባሽ አይደለ? ስለዚህ ካሚል ያለሽን ጉዳይ አቋርጪ በቃ። ለምን አንቺ እሺ ማትይኝ? አቋርጪ በቃ። አሚር ናት ያለሽ ልጅስ አዳምጪኝ። ልጅስ ኦሊያድ እኔ ከነ ልጅሽ ባለፈ ነግሬሻለሁ እኮ አይደለ? ባባል ማስወረዱ ነገር አንደኛ ነገር የአሚር እናት አታስወርጅ፣ ችግር የለውም። የአሚር እናት ግን አብራችሁ እንድትሆን አትፈልግም በቃ አይደለ? ወዲያ ነገር ደግሞ ጋሼ ስለ ልጁ ምንም የሚያውቀው ነገር የለም። ስለ ልጁ ደግሞ እኔ ያን ነገር ከነገርኳቸው ታሟል፣ እንግዲህ ደም ግፊት አለባቸው። በእግዚአብሔር በቃ እሺ፣ በማርያም ምን እንደምን እንድለምኝ አይደለም እንድለምኝ ነው የጠራሁሽ። እኔ በቃ አቋርጪ፣ ያለሽን ጉዳይ አቋርጪ። በቃ ያለሽን ጉዳይ አቋርጪ። ገባሽ አይደለ? ቤቲ አንቺ ካልብሽኝ እንጂ ተቀልብሽኝ ነው ኦሊያድ በእናትህ እኔ ስለማስብሽ ስለምጨነቅልሽ ነው ሁሉ ነገር። ገባሽ አይደለ? ጋሽን የሚጠራዋቸው አቻውኬ የጠራዋቸው ለዛ ነው። ገባሽ አይደለ? መቼም አትለያዩ ከሆነ ደግሞ መቼም አትለያዩ ነገር ከሆነ ደግሞ እኔ ምን አገባ? ቆይ አንተ ምን አገባ? ተናገር። ምን ችግር የለው ገብርኤል ምስክር፣ ምን ችግር የለው። አንያ ነገር ንገረኝ። አንድ ስልክ በቂ ነው። ደውዬ ለአባትሽ የልጅን ጉድ ሰማ ብለው አለክ። አረ በእግዚአብሔር ሁለተኛ ነገር ደግሞ የምንስ ምስጥ መሆን ነው። የተፈጠረውን ነገር አባትሽ ማወቅ አለባቸው። ወይ አሚር ትመርጫለሽ ወይ አባትሽ ትመርጫለሽ። ከዛ ውጭ ምንም ነገር ማድረጋችሁ ኦሊያድ በማርያም በእግዚአብሔር በቃ እኔ እንድለምኝ አልፈልግም። ለምን ለምኝ? እኔ ምን አልኩና ነው ለምኝ? ኦሊያድ በማርያም በቃ እውነቱን እኮ የተናገርኩት አይደል እኮ። አይሆንም በቃ አይሆንም። በእናትህ የማይሆን ነገር እኮ ነው ኦሊያድ። እኔና አሚር እንዋደዳለን፣ እንፈቀራለን፣ አንለያይም። አትልፋ በቃ። አብራችሁ የምትሄዱ አይደላችሁም። አንቺ ላይ ነው አይምሮሽ የተመረዘው ኦሊያድ። አንተ እሱን አትመርጥልኝም። አብሮኝ የሚሄደንና የማይሄደውን እኔ አውቃለሁ። ሲቀጥል ደግሞ አምኜው ነው አብሬው እንኩት አይደል? ቤት የተሻለ ነገር መረጫ አጠገብሽ ያለ እኮ ብዙ የተሻለ ነገር ሊኖር ይችላል እንዴ? ሲቀጥልም ደግሞ አንደኛ ነገር አሚር አይወድሽም። ባለፈው ሀያትን ለምን አስተዋወቀ? ቢናቱ ቢወድሽ ራሱ ስታንቺ ይጨነቅ ነበር፣ ስታንቺ ያስብ ነበር። ልጅ እንዳለሽ ደግሞ ያውቅ ነበር። ገባሽ አይደል? እኔ ደግሞ አንቺ እንድትጎጂ አልፈልግም። ገባሽ አይደል? አንቺ እንድትጎጂ አልፈልግም። እኔ ገባሽ አይደል? እንድትጎጂብኝ አልፈልግም። ለዛ ነው አስቤልሽ ነው። እሺ ኦሊያድ ስለዚህ አይምቲ ከሆነ እግዚአብሔር በእናትህ እሺ፣ ምን ማርያም ቃላት የለኝም ቆንባል አይምቲ ከሆነ እሺ፣ በቃ እሺ፣ ለኔ ታስብልኛለህ አይደል? ኦሊ ታዲያ ባላስብልሽ ነው ሁሉም ከራከረ በቃ በቃ አሁን ያሰብኩት አባቴን ተው በእናትህ። ገባሽ አይደል? ስለዚህ አባትሽ ኬት ያገኘው ለአባትሽ ደግሞ እንድናገር ከፈለግሽ ከአሁን በኋላ እኔ ነው ብቻ እሺ ትያለሽ። በቃ እኔ ምለው ብቻ እሺ ትያለሽ። ከአሁን ሰዓት ጀምሮ እኔ ምለው ብቻ እሺ ትያለሽ። አሜን ነው ያለው እቤት አብራችሁ መኖር ራሱ አልተዋችሁ ማለት ከዛ ደሳሳ ጎጆ ከዛ ቤቆ ሊያኖርሽ ነው። ምንድነው? እኔ እኮ ይገርመኛል። አያገባክም እሱ አንተን አያገባክም። በቃ አንቺ አይንሽ ታውሯል እንዴ? እንዴት ነው የምታስቢው? ቤት እንዴት ነው የታወረው? ታዲያ እንዴት ነው የምታስቢው? አሮ ለድ በእናትህ እኮ እንዴት ነው የምታስቢው? አይንሽ ቢታወር ነው አይንሽ። ልንገርሽ፣ ዝም አስጨርሰኝ። መሀል ላይ እንዳታቋርጠኝ። አንደኛ ነገር አባቴን ከየት እንዳገኘከው ትነግረኛለህ። ሁለተኛ ነገር ደግሞ እኔና አሚርን ለመለያየት አትሞክር እሺ? አባቴን ከየት ያገኘው? በመጀመሪያ ከየት እንዴ? አንደኛ ነገርሽ አባትሽን ተይና የሚያሳስበኝ ያንቺ ነው ባሽ አይደል? ስለዚህ የሚያሳስበኝ ያንቺ እስከሆነ ድረስ ለአንቺ ደግሞ መጨነቅ አለብኝ። ስላስብክልኝ በጣም አመሰግናለሁ ኦሊያድ። በጣም ካሚጋ ግን ማትለያይ ከሆነ አባትሽ ነግረዋል። አለቀ። ከሆነ ለያቂኝ ወደዛ ኦሊያድ በማርያም በቃ እሺ። አንቺ ላይ ነው የምታስቢው? አንለያይም። ስንት ዓመት ሙሉ ያሳደገችሽ እና ባለ እንዴት ትከጃለሽ? አንቺ ያምሻል እንዴ? እንዴት ያምሻል? አንቺ እንዴት አታገናዝቢም? አንቺ ራስሽ ስንት ዓመት ያሳደገችሽ እና ባል እንዴት ታስቢያለሽ? አስማት በጣም ለሊና እኮ የሚቀፍ ነገር እኮ ነው። አልነግረውም እኮ አይደለም ያልኩት፣ ግን ጊዜ አለው ለሁሉም ነገር ጊዜ አለው። ይቅርታ አድርጊና ኦሊያድ በእናትህ በጣም አከብራችሁ፣ በጣም ወዳችኋለሁ። ነገር ይሄ ነገር ቢሰሙ እግዚአብሔር አይፈትሽ፣ እግዚአብሔር አይፈትሽ። ስለዚህ እውነቱን እንገርሽ፣ ተለያዩ።
አንለያይም። አንቺ እኔ ለምን እኔ ምንሽ ለምን ሽማጥኝ? ቆይ እኔ ምንሽ ለምን ሽማጥኝ? አንቺ እኔ ምንሽ ለምን ሽማጥኝ? አንቺ ለምን ማሰሚኝ? እኔ ምንሽ ለምን ማሰሚኝ? ለምን ማሰሚኝ እንዴ? ምንድነው የምትለኝ? ምንድነው የምትለኝ? ታዲያ ለአባትሽ የምታስቢ ከሆነ ተለያይ። በቃ ለአባትሽ የምታስቢ ከሆነ ተለያይ። ቤቲ ለምን ማሰሚኝ? እኔ ምንሽ ለምን ማሰሚኝ? ቤቲ እኔ ምንሽ ለምን ማሰሚኝ? ተወኝ በእናትህ። እስኪ በእናትህ አንቺ እዛ ስንት ዓመት ያሳደገሽ አባትን ይሄን ለትንሽ ለፍቅራችሁ ብለሽ ትንሽ ፍቅራችሁ ትንሽ አይደለም። እሺ እኛ ፍቅር እሺ ሲያስጠላ ምንም ችግር የለውም። ተዋደዱ፣ ተፋቀሩ። ለአባትሽ እውነቱን ስነግረው ያኔ ይገባሻል። በቃ አለቀ። ያኔ እውነቱን ይገባሻል። ልጋግኝ ነው ልጋግኝ ልሂድበት ወላጅ ልጋግኝ ልሂድበት ነኝ እኮ። እሺ ምንድን ነው እሺ የፈለግከውን ነገር ያገኝ። ይሄ ጉዳይ አሚር ማወቅ አለበት። አሚርን ጥሪው፣ ደውና ጥሪው። አሚር ራሱ ማወቅ አለበት ይሄን ጉዳይ። ምክንያቱም እዚህ ጋር ብዙ የተዋሸ ነገር አለ። አንቺም ታዩ የዛሬ ደስታን ነው አብራችሁ ሆናችሁ እሺ ልጅ ተወለደ የደስታ ጊዜ አሳለፋችሁ። ከዛ ምን ይፈጠር? አባትሽ የኔ የሚሰማ ምን ይላል? ይገርም አይታመም አይሞትም። ከዛስ አንቺ ለምን ታስቢው አርገሽ አታስቢም? ምን አንቺ ቤት በቃ ማይሆን ነገር ለምን ትንታያለሽ ትፈጥሪያለሽ? በቃ አባትሽ ማወቅ አለባቸው አለቀ በቃ። ወደ ሌላ የፈለግከውን ነገር በለኝ። እሺ 10 ምናምን ዓመት ሙሉ ሲያሳድጉሽ አንድ ቀን ጎሎብሽ ያውቃል። ሁለተኛ ነገር ደግሞ አንድ ነገር አስጠንቅቄ ነገርሽ ይሄን ጉዳይ ማለት ነው አባሽ ቢሰማ መጥፎ ነገር እንደሚፈጠር አትጠራጠር። ገባሽ አይደል? በቃ እሺ ተለያይ አይደል ያልኩሽ? በቃ በክብር ተለያይ አለቀ። አልለያይም መለየት አልለያይም። ሌላ ግን አትለያይም ማለት ነው። አትለያይም ነገር በለኝ እኮ አትለያይም። እኔ ሁሉ ነገር እኮ ነው ስለማስብሽ ስለምጨነቅልሽ ነው አይደል? ለምን አለ ምን ይላል? እኔ እንድትጎጂሽ ስለማልፈልግ ነው። በቃ እንድትጎጂኝ አልፈልግም። በቃ እንድትጎጂብኝ ስለማልፈልግ ነው። ገባሽ አይደለ? ካልሆነ እሺ ኦሊያድ፣ እሺ ስለ ወንድምና አመሰግናለሁ ኦሊያድ። እሺ ካልሆነ ልክ ነህ አንተ እኮ አቅም ላይ ነህ በጣም እንደ ወንድምነት እኮ እንደ ወንድምነት እሺ እንደ ወንድምነት ምንድን ነው የምታሾፍብኝ? አንቺ ለምን እንደዚህ የምታስመስለው? በቃ አሚርን ጥሪውና አሚር እራሱን ይወቅ። ደውይላና ጥሪው አሚርን ጥሪው። ምንድን ነው የምትጨቃጨቁት? ለምን የጠራኝ? ደውለህ ለምን የጠራኝ? ምነው መሀላችን የምትገቢያቸው ችግር ምንም አልኩኝ። ለምንድን ነው የጠራኝ? አይ እንዲሁ ለምን ነው እየመጣ የምትበጠብጠን? ለምን ነው የምትበጠብጠን? ቆይ አባ እየበጠበጠን እኮ አይደል? ምን ማለት ነው እየበጠበጠን አይደለም? እየበጠበጠን ነበር። እኔና እሷ ያወራ ነው ስለሌላ ጉዳይ ነው ያወራ እኮ። ለምንድን ነው እየመጣ በቃ ውጣልን ከህይወታችን ለምን አትወጣም አንተ? ወዴት ነው? አይደለም እኮ አባ እንደዛ አይደለም እኮ ቢሎን ያልሽ ነው አይደል ቤት? ስለዚህ ቅድሚያ ነው ታዲያ ትክክል ነው መጥፎ ነው? አይሻልም? ዝም በል አንዴ፣ ዝም በል ወለድ አንዴ አባ ምን ኦሊ ለምን የጠራኝ? ለምን እሷት አንቺ ትንተባት ምን እንደምትለው ሂጂ ወደ ቤት ሂጂ ወደ ቤት ነው የምትሄደው። እዚህ ትሁን እሷ። አንተ ለምን የጠራኝ? አዳምጠኝ። ለምን ከህይወታችን አልወጣ ያልከው? አዳምጠኝ። ተረጋጉና ማወቅ ያለብን ነገር አለ። እሺ አንደኛ ነገር የቤቲ አባት መጥቷል አይደለ? አዎ። ስለዚህ አቦ ለምንድን ነው የምትነኪው? እጁን ነክቼው እኮ አይደለም አባት እኮ በቃ ታስጨንቃት እሷን በቃ እኮ ለምን ታስብላ እኮ ለምን ታስጨንቃታለህ አንተ? በቃ ኦሊያድ እስኪ ዝም በል አይደለም። ለምን ታስጨንቃታለህ? ለምን ታስብላ እኮ ነው ታዲያ አንተ? ለምን አያገባህም እኮ ኦሊ አያገባህም። በእኛ በመሀል ላስጨንቃትም አላስጨንቃትም ሚስቴ እኮ ነች። የፈለኩት ማድረግ መብቴ እኮ ነው። አሪፍ ታጋ አንቺ ለምን በመሀላችን የምትገቢ? ውጪ ወደ ቀጥታ ወደ ቤት። እኔ መልሽን ሻስቲም ሂጂ፣ ቀጥ ወደ ቤት። በቃ ቀጥ ወደ ቤት ሂጂ ወደ ቤት። ከሆነ እዚህ ለምን ደግሞ የምትሸኛት አንተ? እና ሲጀምር መቼ ነው አንተ የምትወዳት ከሆነ ተመታስብላት። ወለድ ለምንድን ነው የደወልኩለት? ነገሯ ሳትጮህ ተረጋግተህ ባሌ ላይ ጮህበት። በትክክል አውራ። ተሳስቼ የደወልኩት ተሳስተህ ነው እና ያልከኝ? አዎ አንቱን ነገር ተሳስቼ ነው። ሂጂ እሷ ትኑር። የምታወራኝ ነገር ካለ እሷ ፊት ታውራኝ። ለምንድን ነው እሷ ፊት ማውራ? በቃ የምታወራኝ ከሆነ እሷ ፊት አውራኝ። ከህይወታችን አልወጣም። ለምን ነው የምወጣው? ወለድ አሚር ቆመ ብለህ እያሰብክ በቃ እዛ ደሳሳ ጎጆ ውስጥ ማኖርም የለብህም። ሁለተኛ ነገር ደግሞ ባለፈው ያልኩህ ነገር አስታውስ። ምንድን ነው የማስታውሰው? አንድ ነገር ልንገርህ አለ። ብታስብላት ከሆነ ብትጨነቅላት ከሆነ አሁን በቃ አንዴ ቆይ አንዴ ምንድን ነው ምንድን ነው የምታዋሪው? ትመጣለህ እኮ አባቴ። አንዴ በጣም ለምንድን ነው የምልሽን? እሺ ማትይ? እሺ አባቴ አንተ እኮ ልክ ነህ፣ ግን አንዴ ቆይ ለምንድን ነው የልጅ ለምንድን ነው የምትፈልጊው አንቺ? ለምንድን ነው የምታቀርቢው?
እኔ ልጅ በቃ ውስጥ ደስ አላለው። ጓደኛው አይደለም እንዴ ታዲያ? እኮ ጓደኛችንም ቢሆን እኔና አንቺ ምን እንዳደረገን እያየሽ አይደል እንዴ? እኮ ታዲያ ነገ ምን ሌላ ነገር መጥፎ ነገር ሲፈጠር እንደማያደርግ በምን እርግጠኛ ነው? ሲፈጠር አለመናገር ነበረብኝ። መጥፎ ነገር ሲፈጠር አለመናገር ነበረብኝ። አንዴ አባ አንዴ እንደዚህ እያለ ለምንድን ነው የምታዋራው? አንተ የምታስብላት ከሆነ ይሁን ነገር ታውቃለህ። አንዴ አባ አንዴ ብቻ አንዴ እሺ በለኝ፣ እሺ በለኝ። ላንቺ ብዬ እሺ አዎ ለኔ ብለህ እኔ ጌታሽ መታጠፊያው ጋር ጠብቅሻለሁ። 5 ደቂቃ እንዳትቆይ። እሺ 5 ደቂቃ። እሺ አባ አትራቅሽ አባ 5 ደቂቃ። እሺ እንዴት ነው መረቀው? እሺ 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 አባቴ እሺ ወላጅ ስሙኝ። እሺ እኔ ለምን ያወራክ ያለከው ባለቤቴ ነው የልጄን አባት ነው። ስሙኝ እኔን ስሙኝ። እየጠበቅሽ አይደለ ይጅና አውሪ ያላችሁ ጉዳይ ልጅና ጨርሽ እና አባትሽ ሄጄ እነግረዋለሁ። ከዛ በኋላ ደግሞ ጉዳዩ ያልቃል ማለት ነው። እንደዛ አይሆንም። ቆይ ስሙኝ፣ እኔ በእናትህ አታድክመኝ። ስሙኝ አንቺ እኔንም ታስቢው ሲጀመር አይደለ ወይ? እኔንም ታስቢው ስራሽ አብሮ ለምን ወደ ዘይድ በእናትህ በትክክል ይኸውልህ ስሙኝ በቃ ለምን እኔ እንዴት አፈቅጅልኝ እኔ ልጅ እሺ ለአባቴ ይኸውልህ የሰው ህይወት እንደምታጠፋ እያሰብክ ሄደ ነገሮች አባቴን አንተ ነው የገደልከው። የሆነ ነገር ቢሆን አባቴ በአንተ ነው። ግን እዛ ጋር አባትሽ ደግሞ ይታመማሉ እኮ በአንተ ነው ብታመመው። እኔ ባሌን ጥዬ የትም አልሄድም። አንድ የምነግርህ ነገር እንደዛ ከሆነ ደግሞ ለአባትሽ እውነቱን ስነግርልሽ በማርያም እንደዛ አይሆንም። ስማኝ አንዴ እስኪ ተረጋግተህ ስማኝ እሺ አዳምጪኝ። ቋንቋ እኔ በምለው ብቻ ነው እሺ የምትይ ካልሆነ ለአባትሽ እነግረዋለሁ። አለቅ ጉዳዩ ከተነ እኔ በምለው ማለት እኔ በምለው ብቻ የምትስማሚ እሺ እስማማ ገባሽ አይደለ? እኔ በምለው ብቻ እሺ ትያለሽ። አይ የምትይ ከሆነ ለአባትሽ እነግረዋለሁ ማለት ገባሽ አይደለ? ገባሽ? ካሁን በኋላ ካሜራ አይደለም ስሙ እንዳታነሽ። እኔ ፊት ለፊት ስሙ እንዳታነሽ እሺ እንዳትነግረው እሺ እየጠበቀኝ ለአባትሽ እንዳትነግረው ከፈለግሽ ምን ላይ ታለብሽ? ይሄን ደግሞ አስቢ። እኔ በምለው ብቻ ነው እንኳን ብላሽ የምትይው። አንድ ነገር ደግሞ ማወቅ ያለብሽ ነገር መታከለሽ ስለ አሚር አሁን በኋላ አፍሽ እኔ ፊት ውሸት ይዋሽሽ። ካቱም እዛ ጋር ያላችሁ ውድ ቤተሰቦች ማወቅ ያለባችሁ የቤት አባት ይሄ ሁሉ ነገር እውነቱን ካወቀ ይታመማል። ታመመ ደግሞ መጥፎ ነገር ይፈጠራል። ገባችሁ አይደለ? ሲቀጥልም ደግሞ ቤት ብዙ ነገር የዳበቀችው ነገር አለ። አሚርም ደግሞ ማወቅ የሌለበት ጉዳይ አለ። እሱ ምንድነው? ይሄ ውሸት እየሄደ አባትዮ መጥፎ ነገር እስከገባ በቃ ስለዚህ ስንት ዓመት ሙሉ ያሳደጓትን ልጅ ሊያጡ ነው ማለት ነው። እሳቸውም ደግሞ ይታመማሉ ማለት ነው። ስለዚህ ውድ ቤተሰቦች ይሄ ነገር ግን እግዚአብሔር በጣም እየከፋ ነው የመጣው።